ዛሬ ወታደሩን አስደሰትነው ነው የምላችሁ። አንዲት እናት ወታደር ልጇን ሰርፕራይዝ እንድናደርግላት ጠይቃን ነበር። እኛም በቆንጆ ሁኔታ እሷንም እሱንም በሚያስደስት ሁኔታ ነው ሰርፕራይዝ ያደረግነው። እስኪ እናንተ ቪዲዮውን እዩትና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እኔ ደግሞ በአካል ያየሁትን ልንገራችሁ። ስርዓትና ትህትና የት ነው የሚገኘው ብላችሁ የምትጠይቁኝ እኔ ወታደር ቤት ነው እላችሁ እምችለው። ምክንያቱም በጣም ትሁት፣ በጣም ስርዓት ያለው፣ በጣም ሰው አክባሪ፣ በጣም ደስ የሚል ልጅ ነው እና እግዚአብሔር ረጅም እድሜ ከጤና ጋር ይስጠው እና ምን እላችሁ ነው እናንተም እንደዚህ ወዳጅ ዘመዶትን እንደዚህ በሚያምር ሁኔታ በቆንጆ ሁኔታ ሰርፕራይዝ ማድረግ ከፈለጋችሁ እኛ ታይም ሰርፕራይዝ እና ዴሊቨሪ ይምረጡ። የትም ሀገር ሆናችሁ እናንተ ሰርፕራይዝ እንዲደረግላችሁ የምትፈልጉበት ቦታ ሄደን እኛ ሰርፕራይዝ እናደርግላችኋለን። እኛ ታይም ሰርፕራይዝ እና ዴሊቨሪዎች ነን። ደስታውንም ጊዜውንም አንድ ላይ እንሰጡታለን። ስለመረጡ እናመሰግናለን። ባይ